ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ስለሆንኩኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ፊልማችን ሲጀምር አንዲት ልጅ አናቷ ላይ ካርቶን አርጋ ስትራመድና ተማሪዎች እንዳለ በአግራሞት ሲመለከቷት እናያለን። ሚዮናም ትባል ነበረ። ህይወቷ እንደዚህ አልነበረም። ወደ ድሮ በምንመለስበት ጊዜ ልጅ እያለች ለአንድ ልጅ በጣም እንደምትወደው ነበር የነገረችው። በደስታና በመፍለቅለቅ መልሱን እየጠበቀች ነበር። በዛ ሰዓት ግን ልጁ ይኮሳተር ጀመረ። በዚህም ሲነግራት የነበረው እንደማይወዳትና እሷ ካያት ሴቶች እንዳለ በጣም አስጠሊታ እንደሆነች ነበር። ይሄ ነገር ከአይምሮ አልላቀቅ ይላል። ቤት ስትገባ ራሱ ለአባቷ ስትናገር የነበረው በጣም እንዳዘነች፣ ፊቷን ማየት እንደማትፈልግ፣ ከዚህ በኋላ መቼም ቢሆን ከቤት እንደማትወጣ ነበር። አባቷም ገና የልጅ አይምሮ ነው ብሎ እንዴትም ብሎ ሊያስረዳትና ያጋጠማት ነገር ማንኛውም ሰው የሚያጋጥመው ነገር እንደሆነ ለማስረዳት እየሞከረ ነበር። ማልቀስ ጀመረች። ቤት ውስጥ ያሉ እቃዎችን እንዳለ እየጣለች ነበር፣ እየሰባበረች ነበር። በዚህም ከዛ ቀን ጀምሮ ከዛ ቤት እንደማትወጣ ተወስናለች። ታዲያ ቤት ውስጥም ሆና ፊኛ እየተጫወተች ነበር። ፊኛውም ወደ ውጪ በወጣባት ጊዜ ከዛፉ ላይ ለማውረድ ምንም አላመነታችም። ስትንጠራራ ግን አንድ ልጅ ያታል። ታዲያ ሊረዳት እንደሚፈልግ ነበር የነገራት። የወንድ ድምጽ እንደሆነ ባስተዋለችበት ጊዜ ቶሎ ብላ ፍለፊቷ ያገኘችውን እቃ መግዣ ካርቶን ጭንቅላቷ ላይ ታደርጋለች። ታዲያ በዛ ሰዓት ራሱ ስታስታውስ የነበረው ተማሪዎች ሲያሾፉባት የነበረውን ጊዜ ነበረ። ከዛ ጊዜ በኋላ ካርቶን ከጭንቅላቷ አውልቃ አታውቅም። ቤተሰቦቿን ወንድሟን እንኳን ስታገኝ ካርቶኑን አናቷ ላይ ታደርግ ነበረ። ያ ካርቶን መሸፈኛዋ ሆኖ ነበረ። ነገር ግን ኦንላይን የምታወራቸው በጣም ብዙ ጓደኞች ነበሯት። ማንነቷን፣ መልኳን እንዲሁም ፎቶዋን አይተው ባያውቁም ግን በስርዓቷ በትህትናዋ በጣም ይወዷት ነበረ። ለመጀመሪያ ጊዜ በማንነቷ የተወደደች ያህል ነበረ ሲሰማት የነበረው። ተሸፍኖ የሚቀር ነገር የለምና አባቷ ልጁ እያዳበረች ባለው ነገር በጣም ተጨንቆ ነበረ። ያኔ ከተፈጠረ ጊዜ ጀምሮ አንድ ቀንም እንኳን ወደ ውጭ ወጥታ አታውቅም። በዚህም የሳይኮሎጂ ሐኪሞችን እንኳን ለማናገር በሚሞክርበት ጊዜ ህመሟ ትክክለኛ ህመም ተብሎ የማይቆጠር ቢሆንም ነገር ግን አይምሮዋ ላይ ጭንቀት ስለሚፈጠር ብቻ ወደ ውጭ እንደማትወጣ ነበር ሲነገር የነበረው። ትምህርት ቤት እንኳን መማር አቁማ ነበረ። አባትየው ግን ውሳኔ ላይ ነበር የደረሰው። ቤት በሄደበት ጊዜ ወንድሟ የሚማርበት ትምህርት ቤት እሷንም እንዳስገባት ነበር የነገራት። እሷ ግን ጭራሽ እምቢ ትላለች። እኔ መውጣት አልፈልግም፣ በቃ ከሳጥኔና ከካርቶኔ ጋር እኮ እኔ ደስተኛ ነኝ፣ እባክህ አባዬ ውጭ እንደወጣ አታድርገኝ። ምንም ብትለምነው ጭራሽ ውሳኔውን ሊቀይር አልቻለም ነበር። ታዲያ አባትየውን በዚህ የተነሳ ጭንቅላቷ ላይ ያለውን ካርቶን ለማውለቅ እየሞከረ ነበር። እሷ ደግሞ ካርቶኑ አያውልቅም ትላለች። በዚህ የተነሳ ይቀደድባታል። ያኔ ትልቅ ነገር ከህይወቷ ላይ ይወጣ ያህል ነበር የተሰማት። ክፍሏ ውስጥም አዝና በተቀመጠችበት ጊዜ ወንድሟ ሊያጽናናት አዲስ ካርቶን ይዞላት ነበር የመጣው። በዚህም መቀየር እንደምትችል ይነግራታል። እሷ እንደፈለገችው እንደሚያሳምሩት። ታዲያ አባትየው ስለቆረጠ ግድ እነሱ ትምህርት ቤት መግባት እንዳለባት፣ እነሱ ትምህርት ቤት መጥፎ ሰዎች እንዳሉ ነገር ግን እሷ እስከሚያስደስታት ቀን ድረስ ነፃ እስክትሆን ድረስ ሁሌ አብሯት እንደሚሆን ቃል እየገባላት ነበረ። ታዲያ እሷ ካርቶኒውን አውልቃ ሌላኛው ካርቶን ልታደርግ ስትል ወንድሟ በማያት ጊዜ በጣም ተገርሞ ነበረ። እሷ እንደምትለው አይምሮ ውስጥ እንደሳለችው አስጠሊታ ሴት አልነበረችም፣ በጣም ቆንጆዬ ነበረች። ታዲያ ወንድምየውንም ስላየው ነገር ስትጠይቀው በጣም ቆንጆ እንደሆነች ነበር የነገራት። ልታምነው ግን አልፈለገችም። በመስታወት ራሷን አንዴ እንኳን አይታ ማታቅ ሴት ነበረች። ከወንድሟ ጋርም ያሳመረችውን ካርቶን በማድረግ በቀጣይ ቀን አባትየው ወደ ትምህርት ቤት ነበር የወሰዳት። ካርቶን ጭንቅላቷ ላይ አድርጋ በምትራመድበት ጊዜ ተማሪዎች እንዳለ የሚሰሩትን ስራ እየተው እሷን እያዩ ይስቁባት ጀመረ። የሁሉንም ተማሪ ሳቅ በሰማችበት ጊዜ ያኔ ልጅ እያለች እወድሃለሁ ያለችው ልጅ አስጠሊታ ካላት በኋላ ተማሪዎች ሲያሾፉባት ሲሳለቁባት የነበረውን ጊዜ እያስታወሰች ነበረ። ታዲያ ካርቶኑ ደግሞ በጣም ይሞቃል። በዚህ የተነሳ ራሷን ልትስት ነበረ። አንድ ሄልሜት ጭንቅላቱ ላይ ካደረገ ልጅ ጋር ነበር የተጋጨችው። ልጁም እንድትረጋጋ ፈልጎ ነበረ። ታዲያ ራሱን ከሷ ጋር ለማስተዋወቅ ነበር ያሰበው። በዚህ ስሙን በሚነግራት ጊዜ ግን ልትሰማ አልፈለገችም። እየሮጠች ትሄዳለች። ነገር ግን ልጁ ተስፋ የሚቆርጥ አይነት አልነበረም። ከተከተላት በኋላ ስሙ ሚንታውን እንደሆነ እየነገራት ነበረ። እሱን አምልጣ ስትሄድ ደግሞ ትምህርት ቤት ውስጥ በጣም የሚፈራው አደገኛ ጋንግ ነው ተብሎ ከሚታስበው ዚሮ ከሚባለው ልጅ ጋር ነበር የተገጨችው። ልጁም ካያት በኋላ አናቷ ላይ ያለውን ካርቶን ነበር ያስተዋለው። ምን እያደረገች እንደሆነ እንድታወልቀው ነበር ሲጠይቃት የነበረው። እሷ ግን ካርቶኑን ማውለቅ አልፈለገችም። ታዲያ ተማሪዎቹ እንዳለ ከባድ ጀመረ። በዚህም እሷ እያለቀሰች እንዲተዋት እየጠየቀችው ነበረ። ካርቶኑ ከመውለቁ በፊት ግን የመጣው አሁን ጓደኛዋ የሆነው ሚንታውን ነበረ።
ለመደበቅም እሱ ጀርባ ነበር የሄደችው። ታዲያ ከዚሮ ሊገላግላት ችሎ ነበር። ትምህርት ቤት በገባችበትም ጊዜ አዲስ ተማሪ ስለሆነች መድረክ ላይ ራሷን እንድታስተዋውቅ እየተጠየቀች ነበር። እሷ ግን ለማውራት እንኳን በጣም ፈርታለች። በዚህም ወደ መቀመጫዋ በምትሄድበት ጊዜ ተማሪዎች ወረቀት እየወረወሩ እየሳቁ እየተሳለቁባት ነበር። ምሳም ለመብላት ወደ ካፍቴራው በሄደችበት ጊዜ ብቻዋን እንድትቀመጥ ተማሪዎች አልፈቀዱላትም። የዚሮ ጓደኞች እየተከተሉ ካርቶኑን እንድታወልቅና ፊቷን ማየት እንደሚፈልጉ እየነገሯት ነበር። እሷም ምግቡን ትታ እየሮጠች ነበር ሄደችው። ያኔ ሄልሜቱን አድርጎ ሚንቶን ነበር አጠገቧ የተቀመጠው። በዚህም የብቸኝነት ስሜት እንዳይሰማት እሱም ሄልሜቱን እንደማያወልቅ ነበር ሲነግራት የነበረው። በመቀጠልም ሄዶ ምሳ ስላልበላች ምግብ ይዞላት ይመጣል። ከቆይታዎች በኋላ ግን እያመነችው መጣች። ከሱ ጋር በደንብ እያወራች ነበረ። ስለ ካርቶኑም ይጠይቃታል። እሷም ስትናገር የነበረው አስጠሊታ እንደሆነች ነበረ። ታዲያ ትምህርት ቤት የገባችው ደግሞ ለአባቷ ስትል እንደሆነ። ታዲያ ግን ተማሪዎች እንደዚህ ከቀጠሉ ካርቶኑ መውለቁ ስለማይቀር ሁሉም ተማሪ መልኳን ሲያይ ስለሚያሾፍባት እሷ ትምህርት ቤት እንደማትመጣ ከዚህ በኋላ ነበር የነገረችው። ሚንቶን ግን ይህንን ሲሰማ ፈቃደኛ አልነበረም። ከዚህ በኋላማ ትምህርት ቤት እንዳስቀሪ፣ ጓደኛሞች ሆነን ነገ ጠብቅሻለሁ። ታዲያ ጓደኛ የሚለውን ቃል ስትሰማ ልቧ ይደነግጥ ጀመረ። ጓደኞች የነበሯት ኦንላይን ብቻ ነበር። አሁን አጠገቧ ያለ ጓደኛ መመስረቷ ደስታ ፈጥሮባት ነበረ። በጣም ደስ ብላት እየሳቀች ነው። እሷ ከሄደች በኋላ ሚንቶን እና ዚሮ በእሷ አማካኝነት ይደባደቡ ጀመረ። እንዳጋጣሚ ሆኖ እሷ የምታልፈው ደግሞ በዛ መንገድ ነበር። በድብድቡ የተነሳ ወደ ትምህርት ቤቱ ፖሊሶች እየመጡ ነበር። በዚህም ያኔ ዚሮ በመደናገጥ እሷን ይዞ እየሮጠ ነበር ሄደው። በዚህም የተነሳ እንዲለቃት ትነግሯለች። ለምን እዚህ ጸጥ ያለ ቦታ እንዳመጣት እየጠየቀችው ነበር። እሱ ግን በዛ ሰዓት ካርቶኑን አውልቆ ፊቷን ማየት ነበር የፈለገው። ይታገላት ጀመረ። ልክ ካርቶኑን ሲያወልቀው ግን ያየውን ማመን አቃተው። በጣም ቆንጆ ነበረች። እንደሷ አይነት ሴት በህይወቱ አይቶ አያውቅም ነበረ። ፍዝዝ ብሎ ነው የቀረው። ታዲያ እሷም ለመጀመሪያ ጊዜ ካርቶኑ ወልቆ ወንድ ስላያት፣ በዚህም ደግሞ አዲስ ነገር ስለሆነባት እዛው ራሷን ነበር የሳተችው። ራሷን ከሳተችበት በምትነቃበት ጊዜ ሆስፒታል ውስጥ ነበረች። በዚህም ትጮ ጀመረ። መተንፈሱን አቅቷታል። ካርቶኑን ካላመጣችሁ እያለች እያስቸገረች ነበረ። ያኔ ነርሶቹ መተው ያረጋጓታል። በዚህ ማስክ ነበር ያደረጉላት። ፊቷ ስለተሸፈነ ትረጋጋ ጀመረ። አባቷ ምን ባየበት ጊዜ የጥፋተኝነት ስሜት ይሰማዋል። ከዚህ በኋላ ትምህርት ቤት መሄድ እንደማይጠበቅባት ነበር የነገራት። እሷ ግን እምቢ ትላለች። ታዲያ ትልቅ የጥንካሬ መንፈስ ውስጧ ተፈጥሮ ነበረ። ሄዳ ዚሮን ልክ ልትነግረው ነበር ያሰበችው። ታዲያ ግን እሱ በዛ ሰዓት ቁጭ ብሎ ስለሷ ነበር ሲያስብ የነበረው፣ ስለ ቁንጅናዋ፣ ስለ ፊቷ። ያኔ በንዴት ማስክና መነጽር ያደረገችው ሚዮዋም ወደ እሱ ትመጣለች። ትላንትና ለምን ካርቶኗን እንደወሰደባት እየጠየቀችው ነበረ። ሳይመልስላትም በጥፊ ነበር የመታችው። ታዲያ የእሱ አሽከሮችም ይይዟት ጀመረ። እሱ ግን ያዘዘው እንዲለቋት ነበረ። ጥላው በምትሄድበት ጊዜ ዚሮ ይከተላታል። እሱም በዛ ሰዓት ማስኩንና መነጽሯን እንድታወልቅ እየጠየቃት ነበረ። እሷ ደግሞ ጭራሽ አላወልቅም እያለች እጇን ስለያዛት እየታገለች ነበረ። በዛ ሰዓት የመጣው ሚንቶን ነበረ። በዚህም ይገፈትረዋል። እሷን በጩኸት ማስኳንና መነጽሯን እያወለቀባት እንደሆነ፣ እንደ ትናንትና ካርቶኗ እንደወሰደባት ትናገራለች። ምንም ሳያመነታ ሚንቶን እሱን ይደበድበው ጀመረ። ወንዶቹ በጣም ሲደባደቡ በምታይበት ጊዜ መሀል ትገባለች። ለምን ህይወቷን እያከበዱ እንደሆነ እየጠየቀቻቸው ነበረ። ሚንቶንም በንዴት ከተነሳ በኋላ ዚሮን ለምን እሷን እንደሚከታተላት ነበር የጠየቀው። በዚህ ሰዓት ግን ዚሮ በጣም ነበር የተናደደው። ታዲያ እውነቱ ሊናገር ነበረ። እውነታውም ስለወደዳትና ቆንጆ ስለሆነች ነበረ። ነገር ግን በዛ ሰዓት በሁሉም ሰው ፊት መዋረድን ስለማይፈልግ ማስኳን ስታወልቅ በጣም አስጠሊታ እንደሆነች፣ ድጋሚ ላያት የማይፈልግ ቀፋፊ እንደሆነች ነበር የተናገረው። ይህንን ስትሰማ ልቧ ላይ ቢላ የተሳካ ያህል ነበር የተሰማት። የልጅነቷ ትውስታ አንድ ባንድ ይመጣባት ጀመረ። በዚህም ራሷን ትስታለች። ሚንቶንም ወደ ቤት ነበር የወሰዳት። ከዛ ቀን ጀምሮ ከክፍል ያልወጣም ብላ ሳምንቱን ሙሉ ክፍሏ ውስጥ ነበረች። አባቷም ሊያስወጣት ቢሞክር ቆንጆ ምግብ ቢያመጣላት እምቢ ብላ ነበረ። የምታወራው ኦንላይን ካሉ ጓደኞቿ ጋር ብቻ ነው። ሚንቶንም ትምህርት ቤት በመጣ ጊዜ እሷ እንደቀረች ሲያስተውል በጣም ደብሮት ነበረ። አመሻሽ ላይም ወደ ቤት ይሄዳል። ነገር ግን አባትየው ወደ ውስጥ እንዲገባ አልፈቀደለትም ነበረ። ታዲያ ተስፋ አልቆረጠም። በቀጣይ ቀንም እሷን ለማግኘት መጥቶ ነበረ። ታዲያ ወንድምየው ወደ ውስጥ ሊያስገባው ይፈቅድለታል። እሷ የምትወደውን ምግብ ይዞ ነበረ ሚንቶን የመጣው። በዚህም ምግቡ ውጪ በሚደረግላት ጊዜ እጇን ሰዳ ምግቡን ልትወስድ ነበረ። ነገር ግን ሚንቶን በሩን ይገፋው ጀመረ። ታዲያ ለእሷ ያዘጋጀላት ስጦታ እንዳለ እየነገራት ነበረ። በዚህም አዲስ ካርቶን ነበር ይሰራላት። የእሷ ቅርጽ የዳክዬ ነበረ። ታዲያ እሱም ሄልሜት በዳክዬ መልኩ ለራሱ እንደሰራና ሁለቱም አንድ አይነት ትምህርት ቤት ውስጥ እንደሚያደርጉ ነበር የነገራት። ታዲያ በጣም እንደናፈቀችውም እየነገራት ነው። በሌላ በኩል ትምህርት ቤት የነበረው ዚሮ ደግሞ በሚያስተውልበት ጊዜ
ማንነቱ በጣም መጥፎ እየሆነ እንደሆነ ነበረ። ነገር ግን ጓደኞቹ ነበሩ መጥፎ። እነሱ ባጠፉት ጥፋት የሚያላክኩት እሱ ላይ ነበረ። ጓደኞቹንም የሚያደርጉትን ተግባር እንዲያቆሙ ነግሯቸው ነበር የሄዱት። ታዲያ ከሚዮናም ጋር ይገናኛሉ። እሱም እንደዚህ አይነት ነገር እንደሚያቆም ይነግራታል። ማቆም ከፈለገ ከልቡ መወሰን እንዳለበት ትነግሯለች። እሱ ደግሞ እሷ ካለችው ማንኛውንም ነገር እንደሚያደርግ እየተናገረ ነበረ። ታዲያ ግን ከትንሽ ቆይታ በኋላ ተማሪዎችን ይደበድብ ጀመረ። እሷም እንዲያቆም ነበር ስትነግረው የነበረው። እሱም ያቆመው ለአንዴ ብቻ ፊቱን ካሳየችው እንደሆነ ነበር የነገራት። ታዲያ በአሁኑ ሲደበድቡ የነበረው ወንድሟን ነበረ። ለወንድሟ ስትል በጣም ነበር ያዘነችው። በዚህም የተነሳ በድንጋጤ ካርቶኑን ነበር ያወለቀችው። እሺ ይኸው አየኸኝ ደስ አለህ? ታዲያ ወንድሟን ይዛ ያለ ካርቶኑ እያለቀሰች ወደ ሚንቶን ነበር ሄደችው። በዚህም እሱን ታቅፈዋለች። ዚሮ ይህንን ነገር እንድታደርግ እንዳስገደዳት እየተናገረች ነበረ። እሱም ሁሉም ነገር እንደሚስተካከል እየነገራት ነበረ። ቤት በሄደችበትም ጊዜ ያጋጠማትን ነገር ለአባትየው ትናገራለች። ሁሉም ተማሪ ይሄኔ አስጠሊታ ይለኛል ብላ እየጠበቀች ነበረ። አባትየውና ወንድምየው ያሳያት ግን ፎቶዋን ነው። ያ ፎቶ ከተነሳ በኋላ ተማሪዎች እንዳለ ስለ ውበቷ፣ ስለ ቁንጅናዋ፣ ስለ ጸጉሯ እያወሩ ነበረ። አባቷን መስታወት ከሰጣት በኋላ መስታወቱን እያየች ቆንጆ እንደሆነች እንድትናገር ነበር ያሳወቃት። እሷ ግን መስታወት የማየት ድፍረት አልነበራትም። ክፍሏ በተቀመጠችበት ጊዜ መስኮቷ እየተንኳኳ ትሰማለች። ታዲያ በምትከፍትበት ጊዜ ወደ ውስጥ የገባው ዚሮ ነበረ። ለምን እንደመጣ ትጠይቀዋለች። እሱም ብቻዋን የሚያወራበት ጊዜ እየፈለገ እንደሆነ እየነገራት ነው። አጠገቧ ቆሞ በለሰለሰ ድምጽ ነበር ሲያወራት የነበረው። ለሁሉም ነገር ይቅርታ አድርጊልኝ። ካርቶኑን ከራስ ላይ ማውለቅ አልነበረብኝም። ከዚህ ቀደም አስጠልታ ነሽ ያልኩሽ ያው ኩራቴ ይዞኝ ነው። እንዳንቺ አይነት ቆንጆ ይታይ ይቻላል። እንደዛ ብሎ ይቅርታ ከጠየቃት በኋላ ነበር የወጣው። በዚህም የሰማችውን ማመን አቃታት። እውነት ቆንጆ ነኝ ብላ ለራሷ ታስብ ጀመረ። በመቀጠልም አባቷ በመስታወት ይህ ብሎ ትእዛዝ ስለሰጣት አሁን ደግሞ ዚሮ ስላበረታታት ራሷን ታይ ጀመረ። እንዳሰበችው አስጠሊታ አልነበረችም። በጣም ቆንጅዬ ነበረች። እስከዛሬ የፈጠረችው በአይምሯ ውስጥ ሌላ ሴትን ነበረ። በቀጣይ ቀንም ከወንድሟ ጋር ትምህርት ቤት ትሄዳለች። በራሷ እንድትተማመን እየነገራት ነበረ። በመቀጠልም የመጣው ሚንቶን ነው። እሱም ተማሪዎች እንዳለ እሷ ቆንጆ እንደሆነች እያወሩ ባየበት ጊዜ በኩራት አቅፏት ነበረ ሲራመድ የነበረው። ምሳ ሰዓትም ከሚንቶን ጋር ነበር የተቀመጠችው። በመቀጠልም አዲስ የተዋወቀቻት ኦዚዮን የተባለች ሴት ጓደኛዋ ትመጣለች። ሶስቱ ቁጭ ብለው ሳለ ተማሪዎች የሚከቧት የምትስቅ ቆንጅዬ ልጅ እየመጣች ነበረ። ስሟም ቪቪየን እንደሆነ ነበር የሰማቸው። ታዲያ ከምሳ ሰዓት በኋላ ግን ጓደኛዋ እየሮጠች ትመጣና ዚሮ አሁንም እየተደባደበ እንደሆነ ትነግራታለች። እሷም እየሮጠች በመሄድ ቃል እንደገባላት እየነገረችው ነበረ። እሱም ሲናገር የነበረው አንዳንድ ሴቶች ከጀርባ እያወሩ እንደሆነ ነው። ታዲያ ከዚህ በኋላ እሷን ሊጎዳት የፈለገ ሰው እንዳለ የሱ ጠላት እንደሚሆን እየጮኸ ይናገራል። ቆይ እንዴት አይገባህም? እኔ የምፈልገው ሰላም ብቻ ነው። ዚሮም ንግግሯን ካየ በኋላ ስትናደድ ይበልጥ ቆንጆ እንደሆነች ይነግራታል። አንቺ እኔ ነሽ የማንም አትሆኝም። ታዲያ ዚሮንም ሚንቶን ባገኘው ጊዜ ከሚያማውን ምን እንደሚፈልግ ነበር የጠየቀው። ያኔ ዚሮ ሲናገር የነበረው መጀመሪያ ላይ ሊያገላትና ሊያበሽቃት እንደፈለገ፣ አሁን ግን ለእሷ እንደሚያስብላት ይናገራል። ሚንቶንም በበኩሉ እሷን እንደሚወዳት ነበር የተናገረው። በዚህም በመካከላቸው ውድድር እንደተጀመረ ያስታወቅ ነበረ። በቀጣይ ቀንም እሷን ከትምህርት ቤት ለመውሰድ ሁለቱም ወንዶች በሯ ላይ ቆመው ነበረ። ያኔ የወጣው አባትየው ነው። በዚህም አባትየው ሶስተኛ ሆኖ እሷን ትምህርት ቤት እንደሚወስድ ይናገራል። ያኔ ዚሮ የተረዳው ነገር ከሶስቱ አስበልጣ እሱን እንደማትመርጠው ነበረ። ጥሏትም ይሄዳል። እሷም የሄደችው ትምህርት ቤት ከሚንቶን ጋር ነበረ። ትምህርት ቤትም አንድ ላይ ስለመጡ ፍቅረኛሞች ናቸው ተብሎ እየተወራባቸው ነበረ። ክፍል ውስጥ መምህሯ ስትናገር የነበረው ጉዞ ስላለ ሁሉም ሰው ከቤተሰብ ፊርማ አስፈርሞ እንዲመጣ ነበረ። ወደ ቤትም በሞተሩ የሚያደርሳት ሚንቶን ነበረ። በዚህም ሚንቶን ሲናገር የነበረው ከዚህ በኋላ የፈለገችበት ቦታ እንደሚወስዳትና እንደሚመልሳት ነበረ። በዚህም ደስ ይላታል። በመቀጠል ግን ወንድምየው መሀል በመግባት ያሾፍባቸው ጀመረ። በዚህም ወንድምየው ሚንቶን ከሄደ በኋላ ሲነግራት የነበረው ሁሌ ሚንቶን ትምህርት ቤት ሲወስዳትና ከትምህርት ቤት ሲመልሳት ዚሮ ከሩቅ እያየ እንደሚከታተላቸው ነበረ። የትምህርት ቤቱን ሁለቱም ቆንጆ ወንዶች በፍቅሯ እንደጣለች ወንድሟ እያሾፈባት ነው። እሷም ሀገር ሰላም ብላ ወደ ክፍሏ በምትገባበት ጊዜ ክፍሏ ውስጥ ያገኘችው ዚሮን ነበረ። ሊያናግራት እንደሚፈልግ ይናገራል። በመቀጠልም አልጋዋ ላይ ነበረ የተኛው። ተነስቶ እንዲወጣ እየደበደበችው ነበረ። ማንም እንደማይመጣ ይነግራታል። በመቀጠል ግን የመጣው ወንድሟ ነበረ። እሷም ደንግጣ አልጋ ውስጥ ትገባለች። ታዲያ ስትሸፋፈን ባየበት ጊዜ ወንድምየው በመጠርጠር ብርድ ልብሱን ይገልጠዋል። በመቀጠልም ያየው ዚሮን ነበረ። ታዲያ ወንድምየውን በማሾፍ ከመውጣቱ በፊት ሌላ ነገር እንዳይረዳ እንዲመለስ እየነገረችው ነበረ። ዚሮም የመጣው አንድ ጥያቄ ለመጠየቅ እንደሆነ ስለ ሚንቶን ምን እንደምታስብ ይጠይቃታል። እሷም እያጣደፈች ከክፍሏ ታስወጣዋለች። ታዲያ ወደ ጉዞውም ይሄዳሉ። ሚንቶን እና እሷ አጠገብ ላጠገብ ተቀምጠው እሷ ወደ ህይወቱ ከመጣች ጊዜ ጀምሮ ደስተኛ እንደሆነ እየነገራት ነበረ። በመቀጠልም አይኗን እንድትጨፍን ይነግራታል። ታዲያ እጇን ነበር የሳመው። ለምን ይህንን እንዳደረገ ትጠይቋለች።
ትወጂኛለሽ? እሷም እንደምትወደው ነበር የነገረችው። ይሄን ከሰማ በኋላ በጣም ደስተኛ ይሆናል። ከዛ ሰዓት ጀምሮ በጣም የሚዋደዱ ፍቅረኛሞች ይሆናሉ። በመቀጠልም አንድ ላይ ምግብ እየተመገቡ እያለ ዚሮ አጠገባቸው ሊቀመጥ ይመጣል። ያኔ እሷ የነገረችው ነገር ሄደው እጮኛው አጠገብ እንዲቀመጥ ነበረ። ከየት እንደሰማች ይጠይቃታል። ሁሉም ተማሪዎች ስለነሱ እንደሚያወሩ ነበር የነገረችው። እጮኛውም የትምህርት ቤቱ ቆንጆ ቪቪያን ነበረች። በዚህም ከቆመ በኋላ ሲናገር የነበረው እሷ እጮኛው እንዳልሆነች፣ ከዚህ በኋላ አብረው እንደማይሆኑና የቀለበት ስነ ስርዓታቸው እንደተቋረጠ ነበረ። ይህንን የሰማችው ቪቪያንም ለኩራቷ ስትል እሷም እንደማትወደው ትናገራለች። ታዲያ አመሻሽ ላይ ዚሮና ሚዮንም አንድ ላይ ቁጭ ብለው ነበረ። በዚህም ተቀራርበዋል። ተማሪዎች እንዳለከቧቸው ፎቶ እያነሷቸው ነበረ። ያኔ የመጣው ሚንቶን ነበረ። በመካከላቸው ጥል ሊፈጠር እንደሆነ የተረዳችው ሚዮንም እዛው ራሷን ትስታለች። ራሷን ከሳተችበት በምትነቃበት ጊዜ ለሚንቶን መጀመሪያ የነገረችው እንደሚያስበው እንዳልሆነና በእሷና በዚሮ መካከል ምንም እንዳልተፈጠረ ነበር። ታዲያ እሱም የጠየቃት አሁንም ለሱ የፍቅር ስሜት እንዳላት ነበረ። እሷን በማፈር አዎ ትላለች። ታዲያ ከዚህ በኋላ ቃል ያስገባት ከዚሮ በቻለችው መጠን እንድትርቅ ነበረ። ቃል ትገባለታለች። ቤትን በተመለሱበት ጊዜ የተለቀቀውን ፎቶ አባቷ አይቶ እየተቆጣት ነበረ። ሌላ ወንድ መምረጥ እንደምትችል ያኔ ያስከፋትን ወንበዴ ለምን እንደመረጠች እየተጠየቀች ነው። እሷም ነገሩን እንዳልተረዳው ስታሳውቀው ይጮህባት ጀመረ። በዚህ የተነሳ ተናዳ ወደ ክፍሏ ትሄዳለች። ትምህርት ቤት እንዳለ ስለሷ ነበር የሚወራው። ሁለቱ ተቀራርበው የነበረው ፎቶ እንደ ፍላየር እየተበተነ ነበረ። ታዲያ ርዕሰ መምህሯ ራሱ አይታው ሚዮነምን እየተቆጣቻት ነበረ። ታዲያ ዚሮም ከተከተላት በኋላ ሊነግራት የሚፈልገው ነገር እንዳለ ያሳውቃታል። እሷ ግን ካጠገቧ እንዲርቅ እሱ በቀረባት ቁጥር ህይወቷ ውጥንቅጡ እንደሚጠፋ ነበረ ስትነግረው የነበረው። በዚህም እሺ ብሎ ይሄዳል። ታዲያ ጓደኛዋ ኦዞንም ስትነግራት የነበረው ትምህርት ቤት ውስጥ የቁንጅና ውድድር ስላለ እዛ እንድትወዳደር ነበረ። ትምህርት ቤቱ ለሁለት ነበር የተከፈለው፣ እሷንና ቪቪያንን። በዚህም በእነሱ ቡድን ስር ደግሞ የተለያዩ ዋና የሚወዳደሩ ኳስ የሚወዳደሩ ቡድኖች ነበሩ። እሷ ቢጫ ስትሆን ቪቪያን ደግሞ ፒንክ ነበረች። በዚህም የዋና ውድድሩ ላይ የሚወዳደሩ ዚሮና ሚንቶን ነበሩ። ያሸነፈውም ዚሮ ነበረ። ዋና ገንዳው ላይ እሷንም ሲያገኛት ቁጭ ብለው ያወሩ ጀመረ። እሱና ቪቪያን እጮኛሞች ናቸው ተብሎ የተወራው በቤተሰቦቻቸው ቃል መሰረት እንደሆነ፣ አሁን ግን በመካከላቸው ምንም ነገር እንደሌለ እየነገራት ነው። ታዲያ እሱን በመቀጠል ሚንቶንን እንደምትወደው ይጠይቃታል። ነገር ግን የስሜት ግራ መጋባት ውስጥ ነበረች። ስሜትሽ ግን የተሳሳተ ይመስለኛል። እሱን የወደድሽ መስሎሽ እኔን ሳትወጂኝ አትቀሪም። ወዲያው ስልክ ነበር የተደወለላት። በዚህም የደወለላት ሚንቶን ነበረ። ይኸውልህ እውነታውን ልንገርህ አይደል፣ እኔም የምወደው እሱን ነው አንተን አይደለም። በቀጣይ ውድድር ደግሞ ያሸነፉት ቢጫ ቡድኖች ነበሩ። ቪቪያንም በዚህ በጣም ትናደዳለች። ጥፋተኛ ስታደርግ የነበረው ማዮነምን ነበረ። በቀጣይ ቀንም ዚሮን ለማግኘት ማዮነም በምትሄድበት ጊዜ ያገኘቻት ቪቪያንን ነበር። መዋኛ ገንዳ ውስጥ እንደሆነ ትነግራታለች። እዛ በሄደችበት ጊዜ ቪቪያንና ጓደኞቿ ነበሩ ሲያሰቃዩት የነበረው። ከዚሮ እንድትርቅ ይነግሯታል። በመቀጠልም ዋና ውስጥ ነበር የከተቷት። መዋኘት ስለማትችል እርዱኝ እያለች ነበረ። ከዛ ካወጧት በኋላ ደግሞ ይደበድቧት ጀመረ። በመቀጠል የመጣው ሚንቶን ነበረ። ልክ እንደ እብድ ሁሉም ላይ ይጮህባቸው ጀመር። እሷም ከሱ ጋር መሄድ እንደማትፈልግና ብቻዋን መሆን እንደምትፈልግ ነበር የነገረችው። አንድ ቆሻሻ የሚጣልበት ስፍራ ከሄደች በኋላ በተሰባበረ መስታወት ፊቷን እያየች ነበረ። በእነሱ ጥፊ የተነሳ ፊቷ ልዞ ነበረ። በዚህም በጣም ይከፋታል። የድሮውን ማስታወስ ጀመረች። ታዲያ ጭንቅላቷ ላይ ካርቶኑን ነበር ያደረገችው። እንደተከፋች ያየው ዚሮ ደግሞ ይቀርባት ጀመረ። የተፈጠረው ነገር የሷ ጥፋት እንዳልሆነ ያደረጉትን ሰዎች ደግሞ ሲያገኛቸው እንደሚቀጣቸው እየተናገረ ነበረ። እሷም ማን እንደዚህ እንዳደረጋት ቢጠይቃት ልትናገር አልፈለገችም ነበረ። ነገር ግን ድሮ ላይ የምታስበው ውጪ ደስታን እንደሚፈጥር፣ ጓደኝነት እንደሚመሰረት፣ ነገር ግን አሁን ቤቷ ውስጥ መቀመጥ ሰላም እንደሚሰጣትና ከዚህ በኋላ እንደማትወጣ ትናገራለች። እሱ ግን ህመምን መጋፈጥ እንዳለባት እየነገራት ነበረ። አይዞሽ እኔ ያለሁልሽ፣ ከዚህ በኋላ ከምንም ነገር ጠብቅሻለሁ። እሱም እያበረታታት ነበረ። ወደ ቤትም እያነከሰች ስለነበረ እሱን ይወሰዳት። በር ላይ የተገናኙት ከሚንቶን ጋር ነበረ። እስካሁን የት እንደነበረች ይጠይቃታል። ያኔ ዚሮ ምንም አይነት ድራማ መፍጠር ስለማይፈልግ ተሰናብቷቸው ነበር ሄደው። ሁለቱ ይጨቃጨቁ ጀመረ። እሷም ስትናገር የነበረው ቅድም ሴቶቹን የሰደባቸው የተቆጣቸው ነገር ከልክ ያለፈ እንደሆነ፣ እሷ እንደዚህ አይነት ነገር እንደማትወድና ሰላም እንደምትወድ ነበር ስትነግረው የነበረው። እሱም በመቀጠል ሲነግራት የነበረው ያንን ያደረገው እሷን ስለጎዷት ብቻ እንደሆነ ይናገራል። ይቅርታ ማድረጋለት ነበረ። በቀጣይ ቀን ትምህርት ቤት ውስጥ አንድ ቪዲዮ ነበር ያየው። ዚሮም ማዮነምን ያሰቃየቻት ቪቪያን እንደሆነች ይረዳል። ቀጥታ የሄደው ያለችበት ስፍራ ነበረ። በሁሉም ሰው ፊት ከማዮንም እንድትርቅ ነበር ሲነግራት የነበረው። ቆይ ምን ማለት ነው? ይህን ሁሉም ማደርገው እኮ ላንተ ነው። እንዴት ነው እኔን ከመሰለኝ ሴት ያችን ማትረባ ሴት የመረጥከው? እሱም በቁጣ ይናገር ጀመረ።
አስጠሊታ ከምትላት ማዮኔም ይልቅ እሷ በጣም አስጠሊታ እንደሆነች ውጫም ውስጧም እንደማያምር ከዚህ በኋላ ከሷ አጠገብ እንድትርቅ ነበረ በሁሉም ሰው ፊት ያስጠነቀቃት። እሷ ግን ይህንን ያደረገችው ስለምትወደው እንደሆነ ብትነግረውም ሊሰማት አልፈለገም። ወንድ ብትሆን ኖሮ እንደሚያጋጫት ከነገራት በኋላ ነበረ ጥሏት ሄደው። ታዲያ ማዮኔምም ቆማ በነበረበት ጊዜ አንድ ወንድ እያያት ነበረ። ያ ወንድ እየተከታተላት እንደሆነ ዚሮ ራሱ አስተውለው ነበር። በዚህም ከሷ ጋር አንድ ላይ ወክ እያደረጉ በነበረበት ጊዜ መኪና ሊገጫት ነበረ። ሹፌሩም ወርዶ እነሱ ላይ ጮህባቸው ጀመረ። ከፍርሃትና ከድንጋጤ የተነሳ ዚሮ ሹፌሩን ይደበድበው ጀመረ። እሷም እንዲያቆም እየጠየቀችው ነው። ታዲያ አቁም የሚል እሷን ድምጽ በሰማበት ጊዜ አቁመው ነበረ። የቆሰለ ቁስሉንም ታክምላት ጀመረ። ስለምትሳሳለትና ስለምታስብለት በጣም ደስ ብሎት ነበረ። በዚህ አጋጣሚም ታሪኩን ይናገር ጀመረ። ልጅ በነበረበት ጊዜ ወንድሙን የነጠቀው የመኪና አደጋ እንደሆነ፣ ታዲያ ከዛ ጊዜ ጀምሮ ንዴት ሰውነቱን እንደተቆጣጠረው፣ ምንም ነገር በሰላም እንደማይፈታ፣ ታዲያ ያኔ ህፃን እያሉ ወንድሙ ፊት ለፊቱ ስለሞተ ማዳን ስላልቻለ አሁን እንደሚቆጨው ነበር የነገራት። እሷም ስትናገር የነበረው ከውጪ መጥፎ ቢመስልም ውስጡ ግን ጥሩ እንደሆነ ነበረ። ቤትም በገባች ጊዜ ሚንቶን ቤት እየጠበቃት ነበረ። የት እንደነበረች ይጠይቃታል። በመቀጠልም ስለ ዚሮ መጥፎ ነገር እያወራ አባትየው ራሱ እሱን ተከትሎ እንዲያወራ አድርጎት ነበረ። እሷም በቀጣይ ቀን ጊዜና ሳልፍ ሲላት ተስማምታ ነበረ። ያንን ቀን በጣም ጥሩ ጊዜ ነበር ያሳለፉት። በመቀጠልም ይጠይቃት አሁንም እንደምትወደው ነበረ። ነገር ግን ለሚንቶን እወድሃለሁ ብላ መናገር በጣም ፈርታ ዝም ነበር ያለችው። ወደ ክፍሏ በገባችበት ጊዜ ያገኘችው ደግሞ ዚሮን ነበረ። ሙሉ ቀን የት እንደነበረች ይጠይቃታል። እሷም ከሚንቶን ጋር እንደነበረች ስትነግረው ከመናደዱ የተነሳ የመጣበትን ጥያቄ መልስ እንደሰጠችው በመናገር ጥሏት ይሄዳል። በቀጣይ ቀን ትምህርት ቤት ሲከታተላት የነበረው ልጅ አሁንም እየተከታተላት ነበረ። የሰለቸው ዚሮም ምን እንደሚፈልግ ይጠይቀዋል። እሱም ራሱን ካስተዋወቀ በኋላ ሲነግራት የነበረው ያኔ ድሮ ሕፃን በነበሩበት ጊዜ አስጠሊታ ብላ ስትገለል እሱም አብሮ አስጠሊታ እንዳላት፣ ይህም የጥፋተኝነት ስሜት እንደተሰማው፣ ያኔ ደግሞ ስሜቷን የነገረችው ልጅ ሚንቶን እንደሆነ ነበር የነገራት። ይህንን ስትሰማ ትናደዳለች። ህይወቷን ያቃወሰው ልጅ ማንነቱን ቀይሮ አሁን አጠገቧ እንዳለ ነበር የተረዳችው። በዚህም አመሻሽ ላይ ዚሮ ወደ ቤት ሲሸኛት የደወለችው ለሚንቶን ነበረ። በቀጣይ ቀን እንዲገናኙ ነበር የጠየቀችው። ታዲያ እሱ እንደ ትላንትና ትወጂኛለሽ ወይ ብሎ ድጋሚ ስለጠየቃት ስሜቷን ልትናገር ነበር የመሰለው። በቀጣይ ቀንም ስጦታ ይዞላት ነበር የመጣው። እሷም ሁሉንም እውነታ እንዳወቀች ነበር የነገረችው። እሱም በተደጋጋሚ ይቅርታ ይጠይቃት ጀመረ። ታዲያ በልጅነቱ ያጠፋው ጥፋት ትልቅ እንደሆነ እንደተረዳ እነሱ ትምህርት ቤት እንደምትገባ ሲነግረው እሷን ለመተባበርና ያን ያጠፋውን ጥፋት ለመካስ እንደሞከረ ነበር የነገራት። በዚህም አባቷና እሱ አንድ ላይ እንደሚሰሩ ስትረዳ ሁለቱም እንደከዷት ነበር ያሰበችው። በመቀጠልም ዚሮ ጋር ትሄዳለች። ዚሮም የዚህ ውስብስብ ታሪክ አባል እንደሆነ ነበር የጠየቀችው። እሱ ግን የሚያውቀው ምንም ነገር እንደሌለ ቃል ይገባላታል። ታዲያ ቀስ በቀስ አረጋግቷት ነበረ። ወደ ቤት በሚመለሱበት ጊዜ ያገኙት ሚንቶን ነው። እሱም በጩኸት ሲጠይቃት የነበረው ከሱ የበለጠ ዚሮን እንደምታምነው ነበረ። አዎ እሱን ነው ማምነው። ቢያንስ እሱ አንድ ቀን እንኳን ማንነቱን ደብቆ አያውቅም። በዛ ሰዓት ሲጨቃጨቁ ግን ሞተረኞች ከመጡ በኋላ ኬሚካል እሷ ላይ ሊደፉባት ነበረ። ያኔ የሸፈናት ዚሮ ነበረ። ሞተረኞቹን ሲሮጥ የተከተለው ደግሞ ሚንቶን ነበረ። ታዲያ እሱም የመኪና አደጋ ይደርስበታል። ሶስቱም ወደ ሆስፒታል ነበር የተወሰዱት። ማዮኔም ትንሽዬ ብቻ ነበር የተጫረችው። በመኪና የተገጨው ሚንቶንንም ደህና እንደሆነ ትጠይቋለች። ታዲያ በሌላ በኩል ዚሮ ጋር የነበረችው ደግሞ ቪቪያን ነበረች። ይሄን ሁሉ ነገር ያደረገችው እሷ እንደሆነች እንዳወቀባት። ከዚህ በኋላ ግን ከማዮኔም አጠገብ እንድትርቅ ነበር ሲያስጠነቅቃት የነበረው። እሷም እሺ ብላ ትወጣለች። ውጪ የተገናኙት ከማዮኔም ጋር ነበረ። እሷም ውስጥ ገብታ ስታናግረው እስከዛሬ ስሜቷን እንዳልተረዳች፣ አሁን ግን ሁሉም ነገር እንደገባት በጣም እንደምትወደው ትነግረዋለች። እሱ ግን መልሱን አልመለሰላትም ነበረ። መተኛት እንደሚፈልግ ይነግራታል። ሚንቶን ጋር በነበረችበት ጊዜ ስሜቱን ድጋሚ ነበር የነገራት። ምንም ብትወስን ግን እንደሚቀበለው ያሳውቃታል። በቀጣይ ቀን ትምህርት ቤቱ ዚሮን ለመቅረብ ስትሞክር እየሸሻት ነበረ። በሌላ በኩል ሚንቶን ግን ጠረጴዛ ላይ ከወጣ በኋላ በሁሉም ሰው ፊት እንደሚወዳት በዘፈን አድርጎ እየነገራት ነበረ። እሷም ደርቃ ትቀራለች። በመቀጠል ግን የነገረችው እንደማትወደውና ለሱ ያላት የጓደኝነት ስሜት ብቻ እንደሆነ ነበረ። ልቡ ነበር የተሰበረው። እሱ ከሄደ በኋላ ደግሞ የመጣው ዚሮ ነበረ። ኩራት ያሸንፈኝ ነው እንጂ አንቺ ከምትወጂኝ በላይ በጣም እወድሻለሁ። ይህንን ቃል ካፉ ሲወጣ በምሰማበት ጊዜ በጣም ደስ ይላታል። ሁለቱም ፍቅረኛሞች ይሆናሉ። በሌላ በኩል ልቡ የተሰበረው ግን ሚንቶን ነበረ። ብቻውን ቁጭ ብሎ በነበረበት ጊዜ የሷ ጓደኛ የሆነችው ኦዞን አጠገቡ ቁጭ ብላ እያረጋጋችው ነበረ። በማያውቀው ሁኔታ የሆነ ስሜት ወደ እሷ እየሳበው ነበረ።
ቤትም ከሄዱ በኋላ ለአባትየው ሁለቱ አንድ ላይ እንደሆኑ ነበር የነገሩት። ጋንግስተር ስለሆነ አባትየው እንደማበድ ነበር ያደረገው። የተያያዘ እጃቸውንም ለማላቀቅ በሚሞክሩበት ጊዜ እነሱ ግን ፈቃደኛ አልነበሩም። ምንም ማድረግ ስለማይችል ሁለቱም መቀበል ነበረበት። ነገር ግን ማስጠንቀቂያ ይሰጣቸዋል። ከአንድ ሰዓት በላይ አብረው ጊዜ ማሳለፍ እንደማይችሉ፣ ምሽት ላይ ውጪ መውጣት እንደማይችሉ። ታዲያ እነሱ ጊዜ ማሳለፍ በሚፈልጉበት ጊዜ ደግሞ ወንድሟን ይዛ እንደምትሄድ ነበር የተነገራት። እሷም እሺ ትላለች። ታዲያ በቀጣይ ቀን በሚወጡበት ጊዜ ወንድምየው አብሯቸው ነበረ። ሲቀላለዱ በሚያይበት ጊዜ ወንድምየው ሊያስመልሰው ሁላ ደርሶ ነበረ። ታዲያ ወንድምየውና እሷ ለማውራት በሄዱበት ጊዜ ከዚህ ቀደም ጓደኞቹ የነበሩት የጋንግ ቡድኖች ዚሮውን ያስቸግሩት ጀመረ። እሷ እንዳትደባደብ ስላለችው እሱ ደግሞ ቃሉን ማክበር ስላለበት ይሄን ስለሚያውቁ ጓደኞቹ ይደበድቡት ጀመረ። አንዴ እንኳን ራሱን ለመከላከል አልተደባደበም። ያኔ የመጣችው እሷ ነበረች። ቃሉን እንዳከበረ ሲነግራትን በጣም ደስ ብሏት ነበረ። ከትንሽ ቆይታ በኋላ ግን እነዛ ጋንጎች ወንድሟን ያጠቁት ጀመረ። በዚህም እሱ ጣልቃ ገብቶ ተደባድቦ ነበረ። ነገሩ ግን ተቃይሮ ነበር የተነገራት። በዚህም በጣም ትናደዳለች። ያደረገው ነገር ልክ እንዳልሆነ እሷ ሰላም እንደምትፈልግ በተደጋጋሚ እንደነገረችው ለመቀየር ቢፈልግ እንኳን መቀየር የማይፈልግ ወንድ እንደሆነ በመናገር ከመታችሁ በኋላ ጥላው ነበር የሄደችው። ያኔ የተደበደበው ሚንቶን ራሱ አጠገቡ ነበረ። ወንድምየው ሲደበደብ ሁለቱ አግዘውለት ነበር። ታዲያ እውነታውን ስላልተናገረ ግን ጥፋተኛ እንደሆነ ሚንቶን እየነገረው ነው። እሷም ማጣት ስለማይፈልግ ዝም ማለት እንደነበረበት ያሳውቀዋል። ወንድምየው ራሱን ከሳተበት ሆስፒታል በሚነቃበት ጊዜ ግን ሁሉን ነገር ነበር ያስረዳት። ለሱ ብሎ ሁለቱ ወንዶች እንደተደባደቡለት ነበር የነገራት። ትልቅ የጥፋተኝነት ስሜት ይሰማታል። በቀጣይ ቀንም ሁሌ እሱ ብቻውን ጊዜ የሚያሳልፍበት ስፍራ እየሮጠች በመሄድ ታቅፏለች። ይቅርታ እንዲያደርግላት ነበር የጠየቀችው። እሱ ግን አልተቀየማትም ነበር። በዚህም ይታረቃሉ። ታዲያ የልደት ቀኗ ደርሶ ነበረ። ከምትቀርባቸው ጓደኞቿ እንዲሁም ከዚሮ ጋር ከቤተሰቦቿ ጋር ጥሩ ጊዜ እያሳለፈች ነበረ። እነሱን እያየች ያኔ ከነበረባት ትልቅ የድባቴ ችግር እንዳወጧትና አመስጋኝ እንደሆነች እየተናገረች ነበረ። በዚህ እጥር ምጥን ባለ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።